ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም 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 ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ እንደውን ሰላማችሁ ብዝት ይበልኝ ያልኩኝ እንግዲህ ዛሬም የብሩክና የሃይሚን ሀሳብ ይዘን ፍቅራቸውን፣ ሰላማቸውን፣ ደህንነታቸውን የመመለስ ናፍቆት ይዘን እንግዲህ ሁላችንም ተመልሰናል። ብዙዎቻችሁ ማታውን ቪዲዮ አይታችሁታል። ትናንትና ቪዲዮ አልሰራውም በአንዳንድ ስራዎች ምክንያት። በስራዬ ካሜራማን ነኝ። እንግዲህ ሰርግ ምናምን ደስ ይኖርባችሁ ደውሉልኝ እና እሑድ ቢዚ እንሆናለን። ይታወቃል አንዳንድ ፕሮግራሞች በብዛት እሑድ ስለሚደረጉና ለዛ ነው የቀረሁት። ስለቀረው በጣም ይቅርታ ጠይቃለሁ። ምን ልላችሁ መሰላችሁ? በመጀመሪያ ደረጃ እኛ የምናነሳው ሀሳብ ኮመንት ላይ የምጽፏቸው ሀሳቦች እኔ እዚህ ድጋሚ አጌን ማብራራቸው ነገሮች ብሩኬና ሃይሚ መጥቀም ካልቻሉ እናቆማለን። ለምን? እኛ የምንፈልገው ሰላማቸውን፣ የመጀመሪያውን ፍቅራቸውን፣ ደህንነታቸውንና ልጁ የብሩኬ እንዳልሆነ ማረጋገጥና ማረጋገጥ ብቻ ነው አይደለም? እንደዛ እንዲሆን ደግሞ የቪዲዮ መታየት አለበት። ብሩኬም ጋር እንዲደርስ ሌሎች ሰዎችም ጋር ደርሶ ሀሳብ አስተያየት እንድናገኝ ይሄ ቪዲዮ በጣም ብዙ ሰዎች ጋር መድረስ ስላለበት ላይክ፣ ሼር፣ ሰብስክራይብ ማድረግ አሁንም እንዳትረሱ ብዬ ነው። እስከ መጨረሻው መመልከታችሁን እንደዛው እና ትናንትና የተጫነውን ቪዲዮ አብዛኞቻችሁ አይታችሁታል ብዬ ተስፋ አደርጋለሁ። ብሩኬ አሁንም ቢሆን ልጁ የእሱ እንደሆነ አምኖ ለማሳደግ የወሰነ ሰው ነው። አሁንም ቢሆን የውሳኔ ሰው አልሆነም ነው። አሁንም እያልኳችሁ ነው፣ የውሳኔ ሰው አይደለም። ይሄ ልጅ ያደረገውን ያውቃል ወይስ እኛ ላይ ድራማ እየሰሩ ነው የሚለውን ለመለየት ነው አሁንም ቢሆን ማለት ነው። ምክንያቱም የሆነ ሰው ያደረገውን ያውቃል አይደል እንዴ? ይሄ ልጅ ከእሷ ጋር ግንኙነት አድርጎ ከነበረ ይሄን ነገር የማመን ግዴታ ሊኖርበት ይችላል፣ ዲኤንኤው ተመርምሮ እውነት ሲሆን ማለት ነው። ለምን ይሄንን ነገር ግን እሱ አያውቅም ወይ ነው አሁን ጥያቄ እየፈጠርብኛል። ሁለተኛ ሃይሚ ይሄ ነገር እውነት ሆኖ ከሆነ በምንም ወይ ከሱ ጋር እንድትቆይ እኔም አልፈልግም፣ እሷም እንድትቆይ አይመስለኝም። እንደዚህ አይነት ነገር ተፈጥሮ ቃል ስለቀባች ምናምን የሚባል ነገር የለም ፋሚሊ። አሁንም እዚህ ጋር ይሄ ቀይ መስመር ነው ይሄ በየትኛውም ወይ እኔ ራሴ ላይፍ ላይ ተከስተ ነገር ልንገራችሁ፣ ራሴ ላይፍ ላይ ማለት ነው። በየትኛውም ሁኔታ የሆነን ሰው ባውንደሪ ከነካ ብቻ አይደለም ይሄ ደግሞ የማይጠፋ ነገር ነገ ልጁ በብሩኬ ነው የሚጠራው። ከማን? ከሃይሚ አይደለም። ይሄ ልጅ ከዩ ማለት ነው። ይሄ ነገር እድሜ ልክ የሚኖር ነገር ነው። እዚህ ጋር የብሩክና የሃይሚ ግንኙነት ፍቅር ነው አይደለ? በአንድ አመት ሁኔታ ውስጥ ሊሻር የሚችል ነገር ሊሆን ይችላል፣ ወይ በሁለት አመት ሁኔታ ሊሻር የሚችል ነገር ሊሆን ይችላል አይደለም ነው። ከብሩኬ ተሸለቅ ጠማት ብለን የምንሸኛት ሁኔታ ውስጥ ነው የምንገባው። እኔ አሁንም እነዚህ ልጆች እንዲለያዩ ስለምፈልግ ወይም ደግሞ ያላቸው ግንኙነት ሳያስደስተኝ ቀርቶ አይደለም። እዚህ ጋር ቁጭ የምለፈልፈው ስለሚያስደስቱኝ፣ ስለምወዳቸው፣ ስለማከብራቸው ነው። ከልቤ ስለማደንቃቸው ነው። በጣም ብዙ ነገር ስላስተማሪ ነው። ቁጭ ብዬ ወደ ድሮ አንድነታቸው እንዲመለሱ፣ የነበራቸው ግንኙነት እንዲታደስ፣ በጣም የሚያጓጓ ላይፋቸው እንዲቀጥል ስለምፈልግ ነው። እንደዛ እንዲሁም የምንፈልግ ከሆነ ደግሞ እቺን እዩ የተባለ ሴት ከመሀላቸው መውጣት አለብን። እኔ በጣም ብዙ ጊዜ ተናግሬያለሁ። የዲኤንኤ ምርመራው ድጋሚ እንዲደረግ በጣም ብዙ ጥረት አድርጌያለሁ። በጣም ብዙ ጊዜም ቪዲዮ ሰርቻለሁ። ቫይራል ወጥቶ ላይሆን ይችላል። ይሄንን በማስመልከት ነው አሁንም ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ እያልኩኝ ያለሁት። በጣም ትልቅ ወይም ደግሞ ቀይ መስመር ላይ ስለደረሰ ይሄ ችግር ብሩኬ ልጁ የእሱ እንደሆነ ማመኑ ከዚህ ልጅ ጋር የሆነ ሪሌሽንሽፕ አለው ብለን እንድናስብ ያደርገናል በመጀመሪያ ደረጃ። በሁለተኛ ደረጃ ይሄ ልጁ የብሩኬ ከሆነ ሃይሚ በምን ሂሳብ ነው ከሱ ጋር ልትቀጥል የምትችለው? እንዴት ሆና? ሞግዚት ናት? ሰራተኛ ናት? እህት ናት? አክስት ናት? ዘመድ ናት? በምን ወይ ነው ብሩኬና ሃይሚ በፊት እንደነበራቸው አይነት ግንኙነት ይዘው ሊቀጥሉ የሚችሉት? ሁለተኛ ልጁ የብሩኬ እንዳልሆነ ድጋሚ ዲኤንኤ ያስመርምሮ ማረጋገጡን ለምን ፈራችሁት? ፋሚሊ እኔ አሁንም ሲሪየስሊ ነው ትልቅ ጉዳይ ነው ብዬ ማወራው ለዛ ነው። ፍትሃዊ ሆነን ወይም ለብሩኬ ለሃይሚ ሳናግዝ ሳናዳላ፣ አንዱን ሳንሰድብ አንዱን ሳናቋሽሽ የምናወራበት ነገር ነው ብዬ ስለማስብ ነው። ለምን የህይወት ጉዳይ ነው። በተለይ ለሃይሚ ከባድ ነገር፣ በጣም ከባድ ነገር። በምን ወይ ነው እሷ እዚህ ጋር ልትቆይ ትችላለች ብዬ ማሰብ ያልኩት ለዛ ነው።
በሁለተኛ ደረጃ ደግሞ ሰከንድ ይሄንን ነገር እኔ አግዛችኋለሁ፣ ሰፖርት ያደርጋችኋለሁ። የእዩን እህት በሚገባ አግባባታለሁ። እኔ ለዲኤንኤ የሚሆን ናሙና መምጣት አይከብደኝም። ድጋሚ የልጁን ዲኤንኤ ወስዳችሁ አስመርምሩ። የልጁን ናሙና እኔ ላምጣላችሁ። ድጋሚ ወስዳችሁ ከራስህ ናሙና ጋር በጥንቃቄ አስመርምረህ እውነታውን እወቅ። ከዛ በኋላ የምታደርገውን ውሳኔ ዛሬ ትወስናለህ። እቺ ልጅ እዛ ሳድጋለሁ፣ እኔ ከሀይሚ ጋር ቀጥላለሁ። እናንተ ሁለታችሁ እንድትለያዩ ማናችንም አንፈልግም። እንደዚህ ሰላማችሁንም ልጃችሁንም ኤቭሪቲንግ ምንም ነገር እነስታችሁ ብላችሁ አሁን ሀይሚ ሰላማችንን ነስታ ልጁንም ማሰጠን ወይም ደግሞ እንድናሳድግ የማትፈቅድልን ከሆነ በጣም ከባድ ነገር ነው። ሬር ነው በቃ። ሲጀመር ሀይሚ በራሷ እንደዚህ አይነት ሁኔታ ውስጥ መግባቷ እኔ ትቼ ነበር ሞታው። እውነቱን ልንገራችሁ የትኛውም ሴት ልጅ የምታደርገው ነገር ነው አይደለ? እድሜ ልኳን ስታለቅስ ስታዝን ልትኖር ትችላለች። ልቧ ሊሰባበር ይችላል። ግን ትተው ነው የምትወጣው። እንደዚህ አይነት ጉዳይ ውስጥ ገብታ ትጨመላለቀ። እኔ በራሴ የምናገረው ነገር ነው። ሀይሚ ስትሮንግ ጠንካራ ስለሆነች ብሩኬን ስለምትወደው ስለምታፈቅረው በጣም ብዙ መስዋዕትነት ስለከፈለችለት በጣም ብዙ ነገር ስለሆኑ በቃል ስለተገባቡ ፍቅራቸውን ተገላልጸው ቆንጆ ለፊ ኖሮ ባለበት ታይም ነው እንደዚህ ነገር። ይሄ ጉዳይ ደግሞ ከዚህ በፊት ወደፊት ተጋብተው ወልደው ሊረብሻቸው እንደሚችል ተናግሬያለሁ። ለምን ብሩኬ ከሌላ ልጅ አለው። ይሄ ስም አይጠፋም በቃ። አግብታ የፈታች ሴትም እንደዛ ነች አይደል? ለምንድን ነው ወንድ ልጅ አግብታ የፈታች ሴት ነው ሲባል ማግባት ደስ የማይለው? ፍቅረኛ የነበራትን ሴት ግን ማግባት ይፈልግ። ከዛ የተለየ ልጅ አላቸው። ለምን? ስሙ ነው በቃ ስሙ ነው። ሀበሻ እንደዚህ አይነት ነገር ላይ በጣም ከባድ ነው ታውቃላችሁ አብዛኞቻችሁ። ስለዚህ አሁንም አድቫንቴጅ ወይም ደግሞ አማራጭ ሊሆን የሚችለው ነገር ሁሉም ነገር እርግፍ አድርጋችሁ ትታችሁ እኔ ከቻላችሁ በራሳችሁ በኩል ማድረግ ትችላላችሁ። የኔ እገዛ ሳያስፈልጋችሁ የኔን እርዳታና እገዛ የምትፈልጉ ከሆነ ደግሞ እኔ የትኛውም ነገር ለማድረግ በጣም ዝግጁ ነኝ። በተለይ ከልጅቷ የዲኤንኤ ናሙና ጋር በተያያዘ እኔ አሁንም የእናንተን ሰላም፣ ፍቅር፣ አንድነት የነበራችሁን ግንኙነትና ያቺን ሳቅ የተሞላባት ታይም ነው የምፈልገው። ስለዚህ ያንን የዲኤንኤ ናሙና በፈለጋችሁት መንገድና የፈለጋችሁት ቦታ ድረስ እኔ በታማኝነት የዲኤንኤ ናሙና አመጣለሁ። እናንተም የራሳችሁን የዲኤንኤ ናሙና የብሩኬን የዲኤንኤ ናሙና ወስዳችሁ ጥንቃቄ በተሞላበት መንገድ መርምራችሁ ጉዳዩ እስከ ዘለዓለሙ ግልጽ የሆነና ይፋ የሆነ መረጃ እንዲወጣ ነው የምፈልገው። በቃ ግልጽ የሆነ ይፋ የሆነ የብሩኬ ልጅ ቢሆን ማለት ነው። እኔ የብሩኬ ልጅ እንዳልሆነ አሁንም እርግጠኛ ስለሆንኩኝ ነው፣ ስለማላምንም ጭምር ነው። ልጅ የብሩኬ አይደለም። በቃ ይሄንን ነገር እኔ አላምነውም። ራሴ በራሴ መንገድ አረጋግጫለሁ። እንድታምኑ የምፈልጋችሁ በጣም ብዙ ሰዎችም አላችሁ። በጣም ብዙ መስመር እየያዛችሁና ሌላ ነገር እያወራችሁ ያላችሁ ሰዎች ማለት ነው። ስለዚህ ለሁላቸውም ይሄ መረጃ ይፋ ቢሆን ወይም ደግሞ በብሩኬ በኩል ግልጽ ቢሆን አብዛኞቻችሁ የማመናችሁ አድቫንቴጅ ይጨምራል ብዬ ስለማስብ እዩ አሁን የምትፈልገው ብሩኬን ብቻ ስለሆነ እኔ ቸገረኝ አልኩኝ፣ እኔ እንደዚህ አልኩኝ፣ እኔ የምታወራቸው ወሬዎች ከብሩኬን ከመፈለጋ እንጂ ልጇን ከማሳደግ የተያዘ ነገር አይደለም። ስለዚህ ሁሉም ነገር ወይም ዲኤንኤውም ምርመራው በትክክል ተጭበርብሮ ብሩኬ የማይሆን ሁኔታ ውስጥ እንዲገባ ያደረገ ነገር ነው ብዬ ስለማስብ አሁንም እንደዚህ ያልኳቸው ያለሁትና ፋሚሊ ነኝ። ከዚህ በላይ እናንተን አጨቀጭቃችሁ ለምን? እኔ ሀሳብ ነው አይደል? ሁላችንም ሀሳብ ነው የምንነሳው። እናንተ ኮመንት ላይ የጻፋችሁት ኮመንት አለ። እኔም በራሴ ከቪዲዮ አይቼ በራሴ ተነሳሽነት ከህይወት በጣም ከብዙዎች አሁን ሶሻል ሚዲያ ከመጣ በኋላ ደግሞ በጣም የብዙ ሰው ህይወት ያስተምረናል አይደል? ከነዚህ አይነት ሁኔታ ውስጥ አንጻር ነው ራሳችን የተማራቸው ነገሮች አሉ። እኔም ከራሴ ላይ የተማርኩት ነገር አለ ብዬ ስለማስብ እኔ ይሄን ነገር ማድረግ አለብኝ ብዬ ማስብ። ስለዚህ ፋሚሊዎችን የምንላችሁ ነው ሁላችንም ሁላችንም ማሰብ ያለብንም ሆነ መሆን ያለበት ነገር ብሩኬ ልጁ የሱ ከሆነ ራሱ በርቀት ማሳደግ፣ እዛ ሆና መንከባከብ፣ ያለኔ ምንም ነገር አታደርጉም ብላ ሀይሚ የተናገራቻቸው ንግግሮች፣ ሌሎችም ነገሮች ሊኖሩ ይችላሉ። ግን አሁንም ቢሆን ይሄ ነገር ለሀይሚ በጣም ከባድ ነው። በጣም ከምላቸው በላይ ከባድ ነው ብዬ ነው ምናምን ማስበው። በቃ እንደነገርኳቸው የትኛውም ሴት ልጅ ቁጭ አድርጋ ነው እንጂ የምትሄደው እንደዚህ አይነት ነገሮች ተጋፍታ መፍትሄ ለመፍጠር አትሞክርም።
እውነት ከሆነ ሀይሚ በጣም ጨቅና ነች፣ በጣም ጎበዝ ነች። እንዴት ነው ይሄ ልጅ ኖሮት ፍቅረኛ ወይም ደግሞ ጓደኛው አብራው ልትቀጥል የምትችለው? ታረጊዋለሽ? አንቺ ብትሆኚ ይህን ቪዲዮ ብታይ ታረጊዋለሽ? እርግጠኛ ነሽ? ስለምትወጁ ስለምታፈቅሪው መስዋዕትነት ስለከፈልሽለት ብቻ ልጅ ይዞ ሲመጣ ትቀበያለሽ? ይሄ ከባድ ነገር ነው። በጣም ከባድ ነገር፣ ይህ የማይደረግ ነገር። ስለዚህ አሁንም ቢሆን የመጨረሻውና ትልቁ አድቫንቴጃቸው የልጁን የዲኤንኤ ምርመራ በድጋሚ አዲስ አበባ ወስደው ማስመርመር በራሳቸው በኩል ጥንቃቄ በተሞላበት መልኩ በሚያምኑት ሰው በኩል በጥንቃቄ ዲኤንኤ ምርመራው ተደርጎ የራሳቸውን እውነታ አውቀው ልጁ የብሩኬም ከሆነ እዛው ማሳደግ። ብሩኬና ሀይሚ ይለያዩ እያልክ አይደለም፣ ከባድ ነው እያልኩ ያሉት። እዩ ጋር ሆና በወር የሚያስፈልገው ነገር በፍርድ ቤት ተደንግጎ ነው፣ እንደዛ ነው የሚሆነው። ለወተት ለሆነ ነገር ለዳይፐር ይባልና በወር ይሄ ብር ያስፈልገዋል። ስለዚህ ብሩኬ በወር ያንን ብር ይሰጣል። ብሩኬ ያችን ብር ያስረክባል። ከዛ በየወሩ ያችን ነገር እያደረገ ነገሩ ይቋጫል ማለት ነው። ልጁ ግን ሙሉ በሙሉ የብሩኬ አይደለም። እኔ አሁንም እየነገርኳቸው ያለሁት እሱ ነው። ልጁ የብሩኬ አይደለም። ሁሉም ነገር በጣም እርግጠኛ ነኝ የምነግራችሁ። ዲኤንኤ ድጋሚ ቢመረመር ልጁ የብሩኬ እንዳይሆን አረጋግጠን እፎይ ብለን እንደምንቀመጥና ሰላማችን እንደሚመለስ በደንብ አድርጌ አውቃለሁ። ስለዚህ እኔ ከዚህ በላይ ምንም አላችሁ ፋሚሊ፣ እናንተንም ከመጨቅጨቅ በቀጣይ ቪዲዮ እንገናኛለን። እናንተ አሁንም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። እቺ ሰው እየረበሸኝ ስለሆነ ይቅርታ።